ሰላም ጤና ይስጥልኝ ውድ የሐሴት ስፖርት ተከታታዮች። ሴኔጋል የ2025 የአፍሪካ ዋንጫን ተቀምታ ሞሮኮ አዲሷ የአፍሪካ ሻምፒዮን ተብላለች። ሙሉ መረጃውን ይዤ ቀርቤያለሁ። በስፋት የማስደምጣችሁ ይሆናል። መልካሙን ሁሉ ለእናንተ ብለናል። በቅርቡ በሰሜን አፍሪካዊቷ ሀገር በተደረገው የአፍሪካ ዋንጫ ፍልሚያ ሴኔጋል ሞሮኮን አሸንፋ ዋንጫውን ማንሳቷ ይታወሳል። በፍጻሜው ጨዋታ በተፈጠረው ውዝግብ ጨዋታው ለ17 ደቂቃ ተቋርጦ እንደነበር የሚታወስ ሲሆን ከተቋረጠበት በቀጠለው መርሃ ግብር ሴኔጋል 1-0 ማሸነፏም አይዘነጋም። የሞሮኮ እግር ኳስ ፌዴሬሽንም የተፈጠረውን ጉዳይ መነሻ በማድረግ ለካፍ ይግባኝ ሰሚ ቦርድ ቅሬታውን አስገብቶ ነበር። ተፈጥሮ የነበረውን ውዝግብ ሲመረምር የቆየው የአፍሪካ እግር ኳስ ኮንፌዴሬሽን ወይም ካፍ ይግባኝ ሰሚ ቦርድ በአፍሪካ ዋንጫ ደንብ ቁጥር አንቀጽ 84 መሰረት በሞሮኮ የአፍሪካ ዋንጫ የፍጻሜ ጨዋታ ላይ የሴኔጋል ብሔራዊ ቡድን ተሸናፊ ሆኖ እንዲመዘገብ ወስኗል። የሞሮኮ ይግባኝ ስኬታማ ሆኖ የካፍ ይግባኝ ሰሚ ኮሚቴ ጉዳዩን መርምሮ የመጨረሻ ውሳኔውን አሳልፏል። ኮሚቴው እንዳስታወቀው የሴኔጋል ብሔራዊ ቡድን ሜዳ ጥሎ በመውጣት ያሳየው ምግባር የአፍሪካ ዋንጫን መተዳደሪያ ደንብ አንቀጽ 82 እና 84 የሚጥስ በመሆኑ ቡድኑ የፍጻሜውን ጨዋታ በፎርፌ እንደተሸነፈ ወስኗል። በዚህም መሰረት የጨዋታ ውጤት የሞሮኮ እግር ኳስ ብሔራዊ ቡድን 3-0 አሸናፊ ሆኖ ተመዝግቧል። በውሳኔው ሴኔጋልን ጥፋተኛ በማድረግ ዛሬ ባሳለፈው ውሳኔ ዋንጫው ለሞሮኮ እንዲሰጥ ሆኗል። ይህ አስደንጋጭ ውሳኔ ሞሮኮ ከ1976 ዓ.ም ወዲህ ለመጀመሪያ ጊዜ የአፍሪካ ሻምፒዮን እንድትሆን አድርጓታል። ካፍ የዋንጫውን ባለቤት ከመቀየር ባለፈ በሞሮኮ ብሔራዊ ቡድንና ፌዴሬሽን ላይ የተለያዩ የዲሲፕሊን ውሳኔዎችንና ማሻሻያዎችን አስተላልፏል። የሞሮኮ ቁጥር 11 ተጫዋች ኢስማኤል ሳይባሪ ላይ ተጥሎ የነበረው $100,000 የገንዘብ ቅጣት ሙሉ በሙሉ የተነሳለት ሲሆን የእገዳ ቅጣቱ ደግሞ ወደ 2 ኦፊሻላዊ የካፍ ጨዋታዎች ዝቅ ብሏል። ከዚህ በተጨማሪም በፍጻሜው ጨዋታ የኳስ አቀባይ ልጆች ላሳዩት ምግባር ሞሮኮ ተጠያቂ መሆኗ ተረጋግጦ የገንዘብ ቅጣቱ ወደ $50,000 ዝቅ ብሏል። በሌላ በኩል በቪዲዮ ረዳት ዳኛ ወይም ቫር መመልከቻ ስፍራ አካባቢ በሞሮኮ በኩል ለተፈጠረው ጣልቃ ገብነት የቀረበው ይግባኝ ውድቅ ተደርጎ $100,000 ቅጣቱ ጸንቷል። ሆኖም ግን የሴኔጋል እግር ኳስ ፌዴሬሽንና የተጫዋቾች እምቢተኝነት አሁንም ቀጥሏል። ሽልማቶችን አንመልስም። የሴኔጋል ተጫዋቾች ለአፍሪካ ዋንጫው ስኬት ያገኟቸውን የግልና የቡድን ሽልማቶች ለመመለስ ፈቃደኛ አይደሉም። ዋንጫውና ገንዘቡ አይሰጥም። ፌዴሬሽኑ የአፍሪካ ዋንጫውንና $10 ሚሊዮን የድል ሽልማቱን ለካፍ አሳልፎ እንደማይሰጥ አስታውቋል። ይህ የሚሆነው በላውዘን የሚገኘው የዓለም አቀፍ የስፖርት የግልግል ፍርድ ቤት የመጨረሻ ውሳኔ እስኪሰጥ ድረስ ብቻ ነው። የቀድሞው የሊቨርፑል ኮከብ ጄሚ ካራገር ስለ ጉዳዩ እንዲህ ብለዋል። ቆይ 1 ደቂቃ። ሴኔጋል ፍጻሜውን አሸንፋ ደጋፊው አብዶ ተጫዋቾች ዋንጫውን አንስተው ጨርሰው አሁን ደግሞ አይ ይቅርታ ሞሮኮ 3-0 አሸንፋለች ይባላል። እየቀለዳችሁ ነው ወይ? ካፍ ትልቅ ውድድር አይደለም የምለው ለዚህ ነው። አውሮፓ ውስጥ በቻምፒየንስ ሊግ ወይም በዩሮ ፍጻሜ እንደዚህ አይነት ነገር መቼም አይከሰትም። ዛሬ ሜዳሊያ ሰጥተህ ነገ ደግሞ ሀሳባችን ቀይረናል ሌላኛው ቡድን ነው ያሸነፈው አይባልም። እብደት ነው። የሴኔጋል ተጫዋቾች በለቅሶ የሞሮኮ ተጫዋቾች ደግሞ በግራ መጋባት ውስጥ ሲሆኑ አስቡት። አሁን ዋንጫው በማን እጅ ነው? ይህ እግር ኳስ ነው ወይስ የሞኖፖሊ ጨዋታ? በቃ ቀልድ ነው። በሜዳ ላይ የሆነው ነገር እንጂ ቢሮ ውስጥ በጠረጴዛ ጀርባ የሚወሰን ውሳኔ ዋጋ ሊኖረው አይገባም። የእናንተስ አስተያየት ምንድን ነው? የካፍ ውሳኔ አግባብ ነው ወይስ ካራገር እንዳለው የአፍሪካ እግር ኳስን ዝቅ የሚያደርግ አሳፋሪ ድርጊት? እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን በኮሜንት አጋሩን። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሀሳባችሁን በኮሜንት አጋሩኝ። ለሌሎች ስፖርት ወዳጆች እንዲደርስ ሼር አድርጉት። ቸር ተመኘን።